ለዓለማት ክርስቶስ ራሱን ዝቅ አድርጎ ራሱን አዋርዶ በአገልጋዊ ለመጠመ ወደ ዮሐንስ መጣ አይደል? ያረ ዮሐንስ አንይፍስ ነው ራሳችንን አዋርድ ራሳችንን ዝቅ አድርገን ኦፊኬኛ ሰጥስኔ ኦፊኬኛ ገዲ ቀምኔ ጅራቻ ጅራ በአብስም በወልድስም በመንፈስ ቅዱስም በአንድ አምላክ እናምናለን። ክቡር አባታችን ቀሲስ ታደሰ የበነርሲ ወረዳ ቤተ ክህነት ዋና ጸሐፊ፣ ክቡር አባታችን ቄስ ኃይለ ሚካኤል የዚህ የታላቁ ደብር አገልጋይ፣ ቃል ለመስማትና ለመማር ከተለያየ ቦታ የመጣችሁ አባቶቼ፣ እናቶቼ፣ የዚህ የታላቁ ደብር መዘምራን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ እንደምን ቆያችሁ? እንደምን ከረማችሁ? አከሞልተኒ አከምት ሰዓቴ ከነከሰ እግዚአብሔር ይመስገን ብለን እንድናመሰግነው ቀናትና ሰዓታትን አሳልፎ በቸርነቱ እችን ቀን እንድናይ ረዳን ብሎም የጠራን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ የተመሰገነና የተከበረ ይሁንልን። አሜን። አቲኬኛ ጊፍቲንጌኛ ቁልቁሌት እንድብሮ ማርያም akkasuma ergamoonni qulqulloon toloonni abboon hundi isaaniitu akkuma kennaa isaaniitti maqaa isaanii kan galatoome fi kan ulfaate nuuf haa ta'u. Egaa Waaqayyo eeyyamee nu barsiisee yeroo cuuphaa galaana irratti sagalee Waaqayyo abboonni dubbisan wangeela Maatiyos boqonnaa 3 lakkoofsa 13 irra jecha jiru sagalichis ከገሊላ ወደ ዮርዳኖስ መጣ የሚል ይሆናል። ገሊላራ ገራ ዮርዳኖስ ንዱፍ ወንጌለ ማቴዎስ boqonnaa 3 lakkoofsa 13 irraa kaastanii gaafa dubbistan waa'ee ayyaana guyyaadhaa waa'ee cuuphamuu gooftaa keenya ኢየሱስ ክርስቶስ argan. Egaa ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ምን መጣ? ወደ ዮርዳኖስ መጣ። ገሊላ ረገረ ዮርዳኖስ ነው። ጎፍታን ኬኛ ኢየሱስ ክርስቶስ ጩፓሙዳ ጎፍታን ኬኛ ኢየሱስ ክርስቶስ አርከነማት ጩፓሙዳ ጎፍታን ኬኛ ኢየሱስ ክርስቶስ ተሊያ ገብሩማ ሰነ በለሱዳ ገሊላ ራከኤ ገረ ዮርዳኖስ ገረ አባኬ ገረ ጩፓ ክርስቶስ ገረ ዮሐንስ ኒዱፌ ወደ ማመጣ ወደ ዮሐንስ መጣ። ኢጋማቲ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጣ ማለት ትሕትናውን የሚያጠይቅ እንደዚህ ስላችሁ መድኃኒታችን ኢየሱስ ክርስቶስ ዮሐንስን መጥቴ አጥምቀኝ ማለት ሲችለው ራሱን ዝቅ አድርጎ ራሱን አዋርዶ ወደ ዮርዳኖስ ሄደ መጣ። ዋይ ገዶፍ ኡመማደ ዮሐንስ ኮቱ ነጁ ብየቾሶ ደንደው ገዶፍ ቀቤ ገረ ዮሐንስ ገራ ዮርዳኖስ ደ ክርስቶስ ያለም ገዢ ነው። ክርስቶስ ሐዋርያው ጳውሎስ እንደተናገረው መልካም ሁሉ እንድናለ በኢየሱስ ክርስቶስ ተፈጠር እንዳለ ፈጣሪ ሆኖ ሳለ ወደ ባበጣ ወደ ፍጡር ወደ ዮሐንስ ክርስቶስ ላሜን ተጠመቀ ብሉ እሱ ተጠምቆ እኛ ኦፊሳሊ ጩፈሜ ሙቲ ሰከ ጩፈም ነው በርሲሱ አንድም በዮርዳኖስ የነበረው የኢዳ ደብዳቤያችን የሞት ደብዳቤ ነበር። ያንን ሊያጠፋልን ክርስቶስ ወደ ዮርዳኖስ መጣ። ክብር ለስሙ ተራሩ ጋራ ዮርዳኖስ ጣሊያን ከብሩማኬ ላላ ሔዋን ገርቢቲ ሰይጣና አዳም
garbicha diiyaabiloos isa jedhame xaliyaa gaafa gannatii keessaa baan galmeessan tokko galaana Yordaanos keessa ol kaa'ee ture seetan. Sagalee Waaqayyoon hin jirtu. Galaana Yordaanos keessa jira. Nu balleessuudhaaf achi keessa awwaaletu isa lammaffaa Si'oolii keessa godhe. Gaafa kana Kiristoos gaafa cuuphamu galaana Yordaanos keessa isa jiru sana xaliyaa gabrummaa isa bara baraan dura jiru xaliyaa gabrummaa sababa Addaamiif Hewaan nutti dhufu xaliyaa du'aa isa dhalootaa dhalootatti darbu miilla isaatiin barbadeessuudhaaf cuuphamu filate. Kiristoos akkuma Daawitis raajii dubbate raajii raawwachuudhaaf ni cuuphame. የተነገረውን ትንቢት ለመፈጸም ተጠመቀ። ነቢዩ ዳዊት መዝሙረ ዳዊት ምዕራፍ 113 ቅንፍ 114 ከቁጥር 3 እስከ 8 ሲታዩ ዮርዳኖስ ወይም ባህር አየች፣ ሸሸች፣ ወደ ኋላ ምን ሆነች? ተመለሰች፣ ሸሸች። ክርስቶስ ኒያርጊቴ ለጎን ኒያርጋኒ አርጉ ሰነ ቆፋሚ ኒሶዲያተኒ ኒራፈመኒ ገረ ቦዴ ሳሊትስ ኒዴሰኒ ዳዊት አከለበ ዋቀዮ ነምኒ ጀደም ዳዊት ልበ አምላክ እየተባለ እግዚአብሔር እንደ ልቤ ያለው ዳዊት በመንፈስ ቅዱስ ሚኒስትር ዮርዳኖስ ወደ ኋላ እንደተመለሰ ስለተናገረ ጌታችን ይህንን ትንቢት ለመፈጸም በምን ተጠመቀ? በዮርዳኖስ ተጠመቀ። ከቃሉ ጋር ናችሁ። እግዚአብሔር ከኛ ጋር ነው። በከናን ዮርዳኖስ ትንጩቀም ያን ጊዜ ሰማያት ተከፈቱ። ሰማያት ተከፈቱ ማለት ሌላ አዲስ ምስጢር ታየ፣ ተገለጠ ማለት። ሰማያት ተከፈቱ ማለት አዲስ ምስጢር የማይዳሰስ የማይመረመር የሥላሴ ምስጢር ምን ሆነ? ተገለጠ። የሥላሴ ምስጢር ተገለጠ። ሰማያት እንደምናየው ተከፍቶ የሚታይ ሆኖ ሳይሆን አዲስ ምስጢር ይስላችሁ አብ ከሰማያት የሚወደው ልጄ እርሱ ነው፣ እርሱን ስሙት አለ። ክርስቶስ በአካለ ሥጋ በዮርዳኖስ ነበር። ሁለት መንፈስ ቅዱስ በእርግብ አብሳያ ምን ሆነ? ተገለጠ። እኛ ዛሬ አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናምነው ይህ ነው። ይህ ምስጢር በዛ ተገለጠ። ተጠምቀናል። ያልተጠመቀ ክርስቲያን የለም። የተጠመቀ ሁሉ ግን ምን አይሆን? መንግሥተ ሰማያት አይገባም። ይሄ ነው ሰገሌ ዋቀኝ ወሊን ወጥቶ አጥቶ ይሰዳል አንጩጳም ይወድ ወቱማ ዋቀዩ ይላል ወኪን እንገል አነ ጋፈንጀቱ ተጠምቀናል። የሥላሴ ልጅ ተብለናል። ለክርስቶስ ተለይተናል። ክርስቲያን ጋፈየን ገዶፍ ቀቤ ሆጂ ክርስቶስ ከን ራወት ነሞተ ካወን ራ ከን ፎሜ ነገኘ ከለብሱ ጃለለ ከለብሱ ቶኩማ ከለብሱ ብየሳቲ ነገኘ ከን ጃለቱ ነገኘ ከን በርባዱ ነገኘ ከን ቦሪሱ ሱልጣን ስለ ሰላም የሚጨነቅ ስለ ሰላም የሚጸል ለዚህ ነው አባቶች ለሀገር ለሞቱ ሰዎች ለመንግስት ይጸልያሉ። ግን ስለሆነ ሰላምን የሚፈልጉ ፍቅርን የሚሹ ስለሆነ ያልተጠመቀ namni tokko ክርስቲያንን ጩጳሜ tokko fayyuudhaaf amanuu qaba። የማያምን ከሆነ ያ እምነቱ ያ ጥምቀቱ ከንቱ ነው። የማያምን ከሆነ በልቡ ጥርጣሬ ካለ በክርስቶስ አምላክነት በቅዱሳን አማላጅነት የማያምን ከሆነ እርሱ ምንድን ነው? ሟች።
ስለዚህ የተጠመቀ ሁሉ መንግሥተ ሰማያት አይገባም። አንድ ክርስቲያን ንስሐ የማይገባ ከሆነ መንግሥተ ሰማያት ይገባል? ሰው ሆኖ ክርስቲያን ሆኖ የማይበድል አለ? የለም። ነገር ግን በሰራው በደል ተጸጽቶ ንስሐ የማይገባ ከሆነ መንግሥተ ሰማያት ከቶ አይገባም። እንደዚህ ስላችሁ ዮሐንስ ማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 2 ስታዩት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የሚያስተምረው ለዚህ አንድ ሰው ወይም አንድ ክርስቲያን መንግሥተ ሰማያት ይገባል ብለን የምናምነው የሚቆርብ ሰው ከሆነ የሚቆርብ ሰው ነመዲ ገፊፎን ጎፍታው ጋፈተ ነምኒቶ ይገፊፎን ጎፍታ እንኩነቱ ታና እንቆረቡ ታና ክርስቲያናት ይፍሌ ማሊቶ ሞቱማ ዋቀዩ ገሉ እንደው ከናፍ ወንጌል ዮሐንስ በቆና ያላ ቁርሳ ሸንተም ያፍርራ ካስተኒ ጋፈዱ ብስተን ይጋኮ ከዱ ፎንኮ ከኛ አንሲሰ ከሰን ጅራዳ እንሰነ ከሰ ጅራታ ይላላ ከመልካም ስራ ርቄ ክፉ ስራ ተከትለ የዲያብሎስን ስራ እየተገበር የምንመላለስ ከሆነ እምነታችን ፍሬ አልባ በለስ ይሆናል። የመጨረሻው እንዱማ namni tokko ifayya gaafa jenne mootummaa waaqayyoodhaan kiristaanni tokko gaafa jenne hanga dhumaan shimee gaafa dhaabate sagalee waaqayyoon jirtu hanga dhumaan shimee gaafa dhaabate በፈተናው በደረሰበት መከራ ፈተና የማይናወጥ ከሆነ እስከ መጨረሻ በአምላኩ አምኖ ማመን ብቻ አይደለም ለሱ ታምኖ የሚኖር ከሆነ እርሱ መንግሥተ ሰማያት ሊገባ ይችላል። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በመከራ ዘመን የሚደረገውና የሚፈጸመው ትንቢቱ ሐዋርያትን ካስተማራቸው በኋላ ቁጥር 13 ላይ ሲደርስ እስከ መጨረሻ የሚሰራ ግን እርሱ ይድናል። እርሱ ምን ይሆናል? ይድናል። ከናፍ ያንገዱ ማራው ዳባቲኒ ያንገዱ ማጭ ናጆኒ ሶብዱን ይከው ጃላሊ ባቄ ብራት ጋጂቡት ያየን ነው። ነገር ግን እስከ መጨረሻ ጸንቶ የሚቆም እርሱ ይድናል። ሁለተ ዮሐንስ በቆና ለመላኩስ ኩዳይ ረጋፈዱ ክስተን አንገዱዋ ከነመናም ትታይ አንገዱማ ከማታ ትታይ ከነመናም ትታይ ኦሮም ሲባየስ ኩፍሲን ዲብኒ ቢያ ለፋሲን ኩፍሲን ዲግራም ቢያ ለፋሲን ኩፍሲን ዲብ ቢያ ለፋኑ ኩፍሲን ፈኬኝ አዱኛ ረተርጊት ራፈሙን አዱኛ ረተርጊት ሎሊ አዱኛ ረተርጊት ሲን ኩፍሲን አንገ ዱዋ ከናመናም ተታይ አንገ ወሬገሙማ ገ ክርስቲያኑማ ገቲ ኡጂ ጋሩማ ገቲ ጃለለ ገቲ ቶኩማ ገቲ አንገ ዱማ ከናመናም ተታይ አንገ ዱዋ ጀባዱ ዳበዱ